እናታለኝ የምታብስባ አያታለው ስወጣ ስገባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መልአከ ምሕረት መርጌታ ወርቁ ወዳጁ የቁጫና ቁጫ አልፋ ወረዳ ፖች ቤተ ክህነት ዋና ስራ አስኪያጅ ነኝ። የምታብስባ አያታለው ስወጣ ስገባ። ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት አንዋ መጠጊያ ናት። እናታለኝ የምታብስባ አያታለው ስወጣ ስገባ። ያው እንደሚታወቀው በጋሞ እና አካባቢው ዞኖች ሀገረ ስብከት በቁጫ እና ቁጫ አልፋ ወረዳ ቤተክርስቲያን ወረዳ ቤተ ክህነት ስር የምትተዳደር የመጎላ ቅድስት ኪዳነ ምሕረት የምታብስባ አያታለው ስወጣ ስገባ። ኪዳነ ምሕረት ኪዳነ ከዚህ በፊት ያው ሁላችሁም እንደ ምእመናን እንደምታውቁት በ2017 መጋቢት 30 ላይ ከባድ ዝናብና በአውሎ ነፋስ በተቀላቀለ አደጋ ቤተክርስቲያኗ ጽላቷ ኪዳነ ምሕረት ጽላት ያለችበት ቤተክርስቲያን አደጋ ደርሶበት ያው በእናንተ ርብርብ ጥሩ የሆነ እንቅስቃሴ ተንቀሳቅሰን አሁን ባለበት ደረጃ ያው ከማቴሪያሉ ሙድ ከሆኑም ከቤተክርስቲያን ከአካባቢው ምእመናን ቁጥራቸው አነስተኛ በመሆኑና አንዳንድ የመንግስት ሰራተኛዎች፣ ነጋዴዎች ከሌላ አካባቢ በህዱ ስለምትተዳደር ቤተክርስቲያኗ አሁን የምታዩት ቤተክርስቲያን ተሰርቶ ባለበት ያው በገንዘብ በቁሳቁስ ምክንያት ስራው ስለተቋረጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊትም አይደለም የቤተክርስቲያን ምእመናን ብቻ ሳይሆኑ የሌላ እምነት ተከታይ የሆነችም አደጋው አሳዛኝ በመሆኑ ምክንያት ቤተክርስቲያኗ ትልቅ አደጋ የደረሰባት መሆኑ ምክንያት አድርገው እርዳታቸውን እጃቸውን ለግሰው ከዚህ በፊት ላደረጋችሁት አስተዋጽኦ በቤተክርስቲያኗ በቁጫና ቁጫ አረፋ በቤተክርስቲያኗ ስም በምእመናኑ ስም ታላቅ ምስጋና እያቀረብን አሁን ባለበት ደረጃ ቤተክርስቲያኑ ተሰርቶ ተጠናቆ ለምረቃ መብቃት እንደገና ያለችበት ቤተ ጽላቱም ወደ አዲሱ ቤተክርስቲያን ወደ ተሰራው መግባት ስላለበት የሁላችሁንም እጅ ዝርጋታ ፈልገናል። ስለዚህ ማህበረ ምእመናን ለቤተክርስቲያን ለችግር ደራሽ ምእመናን የቤተክርስቲያን ልጆቻችን ስለሆናችሁ ሁላችሁም ከዚህ በፊት እንዳደረጋችሁት ትልቅ አስተዋጽኦ ትልቅ የበረከት ስራ አሁንም ለቤተክርስቲያኗ ቀሪውን ስራ የቀሩትን ስራዎች ከታች በዝርዝሩ ባስቀመጥነው መሰረት ያቅማችሁን እንድትረዱ በእግዚአብሔር ስም በቤተክርስቲያኗ ስም ወረዳውን ወክዬ ታላቅ ጥያቄ አቀርባለሁኝ። የበኩላችሁን በኪዳነ ምሕረት በእናታችን ስም በቤተክርስቲያኗ ስም አስተዋጽኦ እንድታደርጉልን ጥሪያችንን እናስተላልፋለን። ያው ሁላችንም ከእግዚአብሔር ጋር ያው እጃችን ዘርግተን ይህችን ቤተክርስቲያን የበረከቱ ተሳታፊ እንድትሆኑ እንግዲህ ታላቅ ስራ ነው የተሰራው። ከዚህ በፊትም እናንተ የሰጣችሁትም ገንዘብ ዝም ብለን በከንቱ አላጠፋነውም። ያው ከኑሮ ከአካባቢው ከርቀት አኳያና ከማቴሪያል ውድነቱ የተነሳ ያው ስራውን ባለማስፈጸሙ እንጂ ትልቅ አስተዋጽኦ አድርጋችሁልና አሁንም ቀሪውን ስራ የበኩላችሁን አስተዋጽኦ እንድታደርጉልን ጥሪያችን መልእክታችን እናስተላልፋለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። ሁሉ ሀገራችን ሰላም ያድርግልን። ሰላሙን ያብዛላችሁ፣ ለኛም ሰላሙን ያድርግ። ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ